አዲሷን ተማሪ አያት እንዴት እንደምታምር። እቺ ነች እንዴ? እቺ ናት። አዎ እንደውም የዛሬው ኖት እሷ ትጽፈዋለች። አንቺ አያናገሩሽ እንዴ? አያናገሩሽ እንዴ? አያናገሩሽ ንቀት ነው? አረ እንደሱ አይደለም። እንደውም ዛሬ ጻፉና ነው የተባለው ኖት ነገ ጽፈሽ እንድትመጪ። ያንተን ጽሁፍ እኔ ነኝ እንዴ የምጽፈው? እንደውም ይሄን ደብተር የምታገኙ ኖቱን ጽፈሽ ስትመጪ ነው። እንዴ ምን ሆነሽ ነው? አንቺ ምን ሆነሽ ነው? እንዴ ከነሱ ጋር ትጣያለሽ? እነሱ እኮ የዚህ ግቢ ጉልበተኞች ናቸው። ምን ሆነሽ ነው? እነዛ ልጆች ደብተሯን ወስደውባት ነው። አምጪ ደብተራችሁን። አንተ የራስን ደብተር ራስ አጽፍም እንዴ? ምን አገባ? በአንተ ደብተር እሷ ምን አገባት? አንተም አዲስ ነው መሰለኝ። አርፈህ ትምህርትህን አትማርም? ከኔ ጋር መጋጨት ማን እንደሆነ አሳየዋለሁ። እኔ ወንድ አይደለሁ። አንተም አዲስ ነው መሰለኝ። አርፈህ ትምህርትህን አትማርም? አራቤላ ዳይሬክተሩ እዛ ጋ ነው። እኔ እናንተ ያልጨረስነው ነገር አለ። እሺ እንኪ ደብተርሽን። ወይኔ ትናንት ሳላመሰግነው ሄዳ አይደል? ሲታይ ጉረኛ ነገር ነው። ቆይ መጣ አባት አንዴ ለትናንትናው አመሰግናለሁ። ችግር የለውም። በእኔ ምክንያት ደግሞ ስለተመታ በጣም ይቅርታ። ይሄ ጢባራ ኧረ ተረጋጊ። ወይኔ አቤላ በዚህ ፋራማ አልናቅም። አዎ በጊዜ ካላስተነፈስን ለኛም ጥሩ አይደለም። ና እንሂድለት። አንቺ አዲስ ተማሪ ነው ደግሞ ክራቱ አይቻልም አሉ። ሌሎቹ ላይ ነዋ። አንቺ ልጅ ራስሽን እንደምንድን ነው የምታዩ? ማያ እኮ ነኝ ታውቂኛለሽ። ደግሞ ከኔ ጋር መጋጨት ማን እንደሆነ አሳየዋለሁ። እኔ ወንድ አይደለሁ። ልብ ካለ ከጀርባ ነው። እመጣልሃለሁ። እንደውም ቆይ መጣሁ።
ምንድን ነው? እሺ ኩራተኛው ልጅ ዞር ትይልኝ። ተረጋጋ እንጂ። እሺ መጣክ። አይኔ ያረፈብሽ ቢያምር ነው ውስጥሽ ልቤ ስፍስፍ ያለው ውስጥሽ ሲያቅለው ጥሩነት ሳይሆንሽ። በጣም የተጠጋሽ አልመሰለሽም? በደንብ ተጠጊ ነው። ኮኪ መጣ። አረ ፈገግታ። ስሙን ደግሞ ከታወቅሽ? አረ አስተማሪ ሲጠራ ሰምቼ ነው። ምንልሽ? እሺ ደግሞ እኮ አሳይመንት አንድ ላይ ነው የደረሰ። ደስ አይልም? አንቺ ልጅ ፍቅር ያዘሽ እንዴ? ማ እኔ? እንዴት? አረ ማን ነገረሽ? ማለቴ የምን ፍቅር ነው የምታወሩ? ነይ እንሂድ በቃ። አሳይመንቱ መች ነበር የሚገባው? ሰኞ ነው የሚገባው። እቺ ልጅ ምን ለማድረግ እየሞከረች ነው? አራቤላ ዝም በል እሺ በቃ ነገ እንሰራዋለን።